ሰላም የቲክቶክ ጓደኞቼ እንዴት ናችሁ? ዛሬ ማሳያችሁ እቃ ቫኪዩም ነው። የዋይዝ ቫኪዩም ነው። ቀለል ያለ ከስራ መተን ቫኪዩም ለማድረግ ብንፈልግም ወገባችን ማያም የኔ የዱሬ ቫኪዩም ልነግራችሁ አልችል። በቃ በፊት በሳምንት አንዴ ነበረ። ጭራሽ በሁለት ሳምንት ራሱ ሳረግ ወገቤን ቁርጥ ነው የሚያደርግ። እሱን ወደ ቆሻሻ ለጥል ነው። እውነቴን ነው የምልህ። ይሄ ግን ለሶፋችሁ ንቅል እያረጋችሁ ለመኪና፣ ለካርቤት፣ ለጣውላ፣ ለሁሉ ነገር የሚሆን ነው እና ዛሬ ገና መክፈቴ ነው። ከመጣ 3 ቀኑ ነው። እኔ ትናንት የሆነ ፕሮግራም ነበረብኝ ስላልከፈትኩት ነው። እውነት ምን ያህል ፓወር እንዳለው ልነግራችሁ አልችልም። በጣም አሪፍ ቫኪዩም ነው። እውነት ነው የምላችሁ እና በጣም ነው የወደድኩት። የሚገርማችሁ ጭራሽ እንኳን ለእኔ ቆይ ከኋላ እስከ መጨረሻው እዩት። ቫኪዩም እያረግን ሚሊሊክ እንኳን ያግዘኛል። ምን ያህል ቫኪዩም ቀለል ያለ በቃ ወገባችሁንም አይቆርጣችሁ፣ ሲፈልጋችሁ ለመኪናችሁም ነቀል አርጋችሁ የምትሰካለች። ሶፋይን ሳጸዳ ታዩታላችሁ። እና ይኸውላችሁ ወጣው ቆሻሻ ማርያምን ካርቤቴን አራግፌው ነው እዛታች ያነጠፍኩት የነበረው። እና ምን ያህል ቀለል ያለ በጣም ፓወር አለው። እንዴት ቆሻሻውን ቶሎ እንደሚያነሳው መብርሃን ነምላችሁ። ትልቁን የገዛሁት የሆነች ጓደኛዬ ቤት የሆነ ቀለል ያለ እንደዚህ ቀላል ሆኖ ግን አያጸዳም በደንብ። እና በቃ እኔ ዋይዝም መግለጽ አቃተኝ። ሚሊሊክ ራሱ ይላችሁ እንዴት ቫኪዩም እንደሚያደርግ ምን ያህል ቀላል እንደሆነ። እና በጣም አሪፍ ፓወር ያለው ነው። ጽድት ነው የሚያደርግላችሁ። ነቅላችሁ ደግሞ አያችኋት፣ ይቺ ናት ለመኪና የምትሆኑ ሶፋ ስር ማጸዳባት ማለት ነው። በጣም አሪፍ ነው። ከወደዳችሁት ሊንኩን አስቀምጥላችኋለሁ ቤተሰብ።